ደግሞ በቆዳ ስፋቷ ሀገርም አህጉርም የሆነችዋን ብቸኛዋን ምድር ከሰው ቁጥር ይልቅ የካንጋሮ ቁጥር የሚበልጥባት በዓለም ላይ ካሉ መርዛማ እባቦች 25ቱ የሚገኙባት ሀገር የት እንደሆነች እናያለን። ዛሬ አስገራሚዋንና ሰፊዋን አውስትራሊያን ለመዘከርና ለመጎብኘት እንታትራለን። አውስትራሊያ በዓለም ላይ በሌላ ቦታ የማይገኙ ብርቅዬ እንስሳት መገኛ ናት። ካንጋሮዎቿና ኳላዎቿ የሀገሪቷ ምልክቶች ናቸው። የሚገርመው ግን በአውስትራሊያ ከ50 ሚሊዮን በላይ ካንጋሮዎች አሉ። ይህም ከሰው ቁጥር በእጥፍ ይበልጣል። በተጨማሪም በዓለም ላይ እጅግ አደገኛ የሆኑ ሸረሪቶችና የባህር አራዊቶች መገኛም ናት። 90% የአውስትራሊያ ሕዝብ የሚኖረው በባህር ዳርቻ ከተሞች ነው። መሃል አህጉሩ አውትባክ የሚባለው ሰፊና ቀይ በረሃ ነው። በሌላ በኩል በውቅያኖስ ውስጥ የሚገኘው ግሬት ባሪየር ሪፍ በዓለም ላይ ትልቁ የህይወት መዋቅር ሲሆን ከጠፈር ላይ በግልጽ ይታያል። አውስትራሊያ በዓለም ላይ ከፍተኛ የኑሮ ደረጃ ካላቸው ሀገራት አንዷ ስትሆን በማዕድን ሀብቷ በተለይ ብረትና ወርቅ እንዲሁም ግብርና ምርቷ እጅግ ባለጸጋ አድርጓታል። እንደ ሜልቦርንና ሲድኒ ያሉ ከተሞች በተደጋጋሚ ለመኖር ተመራጭ ከሆኑ ከዓለም ከተሞች ተብለው ይመረጣሉ። ዝቅተኛ የወንጀል መጠንና ጥራት ያለው ትምህርት የሀገሪቱ መገለጫዎች ናቸው። አውስትራሊያ በዓለም ላይ በስፋቷ 6ኛ ናት፣ ነገር ግን ህዝቧ በጣም ጥቂት ነው። በባህር ዳርቻዎቿ ላይ ከ10,000 በላይ የባህር ዳርቻዎች ወይንም ቢችስ አሏቸው። በየቀኑ አዲስ ባህር ዳርቻ ብትጎበኙ ሁሉንም ለመጨረስ 27 ዓመት ይፈጅባቸዋል። ሰርፊንግና ቢቢኪው የአውስትራሊያውያን የባህል አካል ናቸው። ከሰው ቁጥር ይልቅ ካንጋሮ በሚበልጥባት ሀገር መኖር ደስ ይላችኋል? ኮሜንት ላይ ያጋሩኝ። ቀጣይ የየትኛውን ሀገር እንቃኝ? ፎሎውና ላይክ በማድረግ የብዙ ሀገሮችን ታሪክ እንዲሁም አኗኗርና ኢኮኖሚ ከእኔ ጋር ይቃኙ። ቸር እንሰንብት።